በቀጠናው እየተካሄደ ያለውን አጠቃላይ ሁኔታ እንዲነግሩን ሻለቃ ብርሃኑ ነጋ በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ምክትል የውጭ ጉዳይ መምሪያ ኃላፊን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ሻለቃ ብርሃኑ። የምንሰማቸው ነገሮች አሉ በተለያዩ የመረጃ ምንጮች፣ እናንተ መሬት ላይ ነው ያላችሁት። ብዙ ነገሮችን በደንብ አጥርታችሁ እንደምትነግሩን ተስፋ አድርጋለሁ። እስቲ ምንድነው ያለው በአጠቃላይ ዘቀጠና? መልካም አመሰግናለሁ መሳይ። አጠቃላይ ጎንደር ክፍለ ሀገር በተለይ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የአጼ ቴዎድሮስ 5ኛ ኮር የሚንቀሳቀስባቸው ቀጠናዎች እጅግ በጣም ጠላት ከባድ ምት እየተመታ ከተከዜ ጫፍ ወይም ዋግምራ ሰቆጣ ጀምሮ አጠቃላይ ሙሉ በለሳን ሙሉ በሙሉ አጽድተናል ጠላትን ማለት ነው። በተለያየ መንገድ የአማራ ፋኖ ሌሎችም ብሔር አስፋኝና ገዳይ ቡድን እንደሆነ እየተረጀ አገዛዙ ማህበረሰቡን በጅምላ እየጨፈጨፈ በኃይል ሚዛን በተለይ ዋግምራን ዕዝ ሳህላ ቀጠና ሳህላ ይባላል። እዛ ቀጠና ላይ ፋኖ ዘራፊና ጨፍጫፊ እንደሆነ ያሰፍርት በመንዛት ህዝቡን አደራጅቶ በተለያየ መንገድ ሚኒሻ በሚል መዋቅር አደራጅቶ ሰብስቦ በድሮን የጨፈጨፈበት ሁኔታ አለ። እንደገና ያን ማህበረሰብ አደራጅተን እንደ ቀጠና የዕዝ አመራርና የኮር አመራሮችንም ይዘን አዋይተን ከጎናችን እንዲሰለፉ አድርገናል ማለት ነው። ከዛ ባሻገር እጅግ በጣም ሰፊ ቀጠናዎችን በዚህ ቀጠና ጠላትን እያሽመደመድን እያጸዳን እንገኛለን። ለአብነት ያህል ከሳህላ ጀምሮ እስከ አሙሲት ጉሃላ ወረዳ ምስራቅ በለሳ ማለት ነው በእኛ ቁጥጥር አውለናል። እንዲሁም እብናት ወረዳንም በእኛ ቁጥጥር አውለናል ማለት ነው። እንዲሁም አርባያንም ወረዳ በእኛ ቁጥጥር አውለናል ማለት ነው። ደጎማንም በተመሳሳይ ሰዓት ተቆጣጥረን ነበር። እንዲሁም ሚካኤል ደብር ሙሉ በሙሉ ተቆጣጥረናል ማለት ነው። ስለዚህ ብልጽግና ከባድ ምት ተመትቶ እየተንኮታኮተ ወደ ጎንደር ከተማ እየተረጠጠ ነው ያለው። ህዝቡን የማደራጀትና የማንቃት ስራዎችንም በከፍተኛ ሁኔታ ሰርተናል፣ መዋቅሮችን ዘርግተናል ማለት ነው። ከአንዳንድ ቦታዎች ላይ ጦሩን እየሳበ ነው። በተለይ ደቡብ ጎንደር አካባቢ ጦሩን እያስወጣ ነው። በዚህም ሚሊሻውም አድማ በታኙም ተያይዞ አብሮ እየወጣ ነው። በአንዳንድ ቦታዎች ድንገት የአገዛዙ ሰራዊት ሲወጣ ያልሰሙ ሚሊሻዎችና አድማ በታኞች በፋኖ ቁጥጥር ስር እንደዋሉም ይነገራልና ሁለት አይነት ነገር ነው የምንሰማው። አንደኛው በእናንተ ጥቃት ከተሞችን መቆጣጠር፣ ሁለተኛ እነሱ እየለቀቁ ወደ አንድ ቦታ መሰባሰባቸው ነው። እንደው ይሄ ምክንያቱ ምንድን ነው? ወዴት ነው የሚሰባሰቡት? እንግዲህ ምንድን ነው ብልጽግና በአጠቃላይ በሰከረ ፖለቲካ ውስጥ ያለ ነው። መሪም ተመሪም የለውም። ግዑዝ ነው ማለት ነው። አሁን ባለው ወቅታዊ ሁኔታ ስርዓቱ ቁመና ስንተነትን ወይም ትርጉም ስንሰጠው ራሱን ስቶ መንቀሳቀስ የማይችል ኃይል ነው። ምክንያቱም አንደኛ የስነ ልቦና ናዳ ገጥሞታል። በየትኛውም በኢትዮጵያ ባለው የትግል አሰላለፍ የመጀመሪያው አፋብን ከተመሰረተ ማግስት ጀምሮ አገዛዙ ተሽመድምዷል። መመከት አልቻለም። የፋኖን ብትር ብልጽግና በዛ በቁመናው በቅርጹ ቁሞ መከላከል አልቻለም። ከዛ ውጭ ምንድነው ይሄ ሚንሻ አድማ በተና የሚባለው ወዳደሩ የታሪክ አካላው ስብስብ ተክዷል ባገዛዙ። ምክንያቱም ብሔሩም አማራ ስለሆነ ሙሉ በሙሉ አያምኑትም። የተካደ ነው። በተደጋጋሚ ጥሪ እናደርጋለን፣ በሚዲያ እንጮሃለን። ነገር ግን ለሆዱ ያደረ ግዑዝ ስለሆነ መከላከያ ከአንድ ቦታ ወደ አንድ ቦታ የሚከደው በጨለማ በሌሊት ነው። እዛ በኋላ ነው እንግዲህ ይሄ የታሪክ አካላ በእግር የሚከተለው። ስለዚህ ምንድነው አጠቃላይ አሁን ብልጽግና ራሱን መከላከል በሚችልበት ቁመና ላይ አይደለም። በፋኖ መዳፍ እጅ ነው ያለው በየትኛውም ቀጠና። ይሄ ደግሞ በተግባር እያሳየ ነው እያደረግ ነው እየሄድን ያለ ነውና የአማራ ትንሣኤ የኢትዮጵያ ትንሣኤ በቅርቡ ለህዝባችን ለፋኖ ደጋፊዎቻችን በሀገር ቤት ውስጥ በውጭ ሀገር ላሉ በይፋ በገሃድ የምናሳይ ይሆናል። ሻለቃ ብርሃኑ እንደው አሁን ያለውን አጠቃላይ ሁኔታ መግለጽ ከተቻለ እንግዲህ ጎንደርን ከተማን ተቃርበናል አይነት ከመግለጫው የተረዳው በጎንደር ያለው ሁኔታ አሁን እርሶ እንደገለጹልን ብዙ ወረዳዎችን በእጃችሁ አስገብታችኋል። ምናልባት እነዚህ በእጃችሁ የሚገቡ ወረዳዎችን እስከምን ያህል በእናንተ እጅ ይቆያሉ የሚለው ባለፉት 2 ዓመታት ከ8 ወር የሄዳችሁበትን የትግል ጉዞ ስንመለከት ከተሞችን ትይዛላችሁ፣ አካባቢዎችን ትቆጣጠራላችሁ፣ ብዙም ሳትቆዩ የምትለቁበት ሁኔታ ነው ያለው። አሁን በተለየ ሁኔታ የሚታይ ወታደራዊ ስልት ነው የተከተላችሁ ያለው ይመስላል። ለማንኛውም አጠቃላይ ያለው ሁኔታን በዝርዝር ቢነግሩን ሻለቃ ብርሃኑ። ከአሁን በፊት ብዙ ቀጠናዎችን ተቆጣጥረን እንደገና የወታደርን ስልቶችን በመጠቀም ወደኋላ አፈግፍገን መልሶ የማጥቃት ስራዎችን ስንሰራ ቆይተናል። እውነት
እውነት ነው። ነገር ግን አሁን የመጀመሪያው እያደረግን ያለነው ምንድነው? ነጻ ቀጠናዎችን ተቆጣጥረን ጊዜያዊ አስተዳደር ህዝቡ ሊታደጉ የሚችሉ መዋቅሮችን በመዘርጋት ረገድ ትልቅ ሚናዎችን ተጫውተናል፣ እየሰራን ነው። ህዝቡ ራስ በራሱ እንዲስተዳደር እያደረግን ነው። ለህዝቡ አንጻራዊ ሰላም የሚሰጥ ግብረ ኃይል ወይም ሚሊተሪ ኃይል እያስቀመጥን ነው። በየወረዳዎች ጊዜያዊ መዋቅር አለ፣ እስከታች እስከ ቀበሌ ድረስ ራሱን የቻለ ግብረ ኃይል አለ። የፖለቲካ ስራዎችን የሚሰራን ወታደራዊ ክንፉን የሚመራ በየዘርፉ እየሰራን ነው። ከዛ ውጭ ምንድነው? አዎ እውነት ነው። ብልጽግና እዚህ በኋላ ተመልሶ መጥቶ ፋኖን አጥቅቶ ህዝብን የመምራት እንትኑ 11ኛው ሰዓት ተኩል ላይ ደርሷል። የማይሆን ነው። ነገር ግን የአማራ ፋኖ ብዙ እቅዶችን አቅዶ እየሰራ ነው። ወደ ጎንደር ከተማ አካባቢ ሲመጣል ምንድነው? አገዛዙ ተስፋ ቆርጧል። ንጹሃንን ንብረት እየዘረፈ ነው። ሰላማዊ ነዋሪዎችን፣ ነጋዴዎችን አስሮ አግቶ ገንዘብ እየዘረፈ ነው የሚገኘው። ይሄ ደግሞ ተስፋ ቆርጦ የተሸናፊ ስነልቦና ወይም መሸነፉን አረጋግጧን በአደባባይ። ስለዚህ በብልጽግና መንጋጋ ውስጥ ያሉ ከተሞችን እንግዲህ ከተማ ላይ መሸገውን ብልጽግናን የከተማ ሽፍታ ሆኗል። ይህን የከተማ ሽፍታ ደግሞ ህዝባችን ደጀን አድርገን በህዝባችን በውስጥ ባሉ የኛ